ቃል ጠይቄ ነበረ። በእግዚአብሔር ሐሳብ ውስጥ እንግዲህ አጋጣሚ የለም። በእኛ ሕይወት ግን አጋጣሚ ሆኖ እዚህ ተገናኘን። ፍቃድ ስለጠየቅኩኝ ደረቴን እንደው ገልበጥ አድርጌ መቀባታችን ብያለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። ክቡራን አባቶቼ ሁላችሁም እንደየማይረጋችሁ እንደምን አደራችሁ? እግዚአብሔር ይመስገን። እግዚአብሔር አምላካችን አልፋ ኦሜጋ ያለና የነበረ ዘላለምም የሚኖር አምላካችን በሁላችን አንደበት የተመሰገነ ይሁን። አሜን አሜን። በደንብ በሉኝ። አሜን። አይዟችሁ። እኔን ስታዩ መቼም ልመና ነው ትዝም ይላል። ብፁዕ አባታችንም ቅድም እያሉኝ ነበር። በቃ አንተ በቃ ላይሰንስ ያለው ለማኝ ሆነህ እያሉኝ ነበር። አሁን እኔ በእውነት ለምስጋና ነው። ብፁዕ አባታችን ቅድም ይሄ የማይጠገብ ትምህርታቸው እንደው አጠረብን እንጂ ደስ እያለን የሰማነው በትምህርታቸው ላይ ቃል ገብተን እንደው ወደኋላ እንላለን የሚል ሌላ ቦታ ያላቸውን ኤክስፒሪየንስ ነው ሼር ያደረጉ እንጂ ብፁዕ አባታችን 100% እርግጠኛ ሆኜ ነግሮታለሁ። 20 ቃል የተገቡ በጎች በጠቅላላ ተገዝተው ነገ እኛን ይጠብቁናል። ቃል የተገባው ሁሉ ተሟልቶልናል። ማን ይመስገን? እግዚአብሔር ይመስገን። በእውነት የግንቦት ልደታ በልዩ ሁኔታ ቅዳሜ ታቦቱን እናከብራለን። እሑድ ግን ቁጭ ብለን በቃ ብፁዕ አባታችን እርሶም እግር ጥሎታል እንደው ይገኙልን። በቃ እየጠበስን እኛው በቃ እንግዲህ መከካል። ይሄ በእውነት እንደው ልዩ በዓል ነው የምናደርገው። ያንን ደግሞ ቃል የተገባው ሁሉ ሆኖልናል። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ዛሬ አሁን ላመሰግን ነው እንጂ ልለምን አይደለም እንዳልኳችሁ፣ ግን አመል አይለቅምና እንደው አንድ ነገር አየሁኝና ሼር ላድርጋችሁ። እኔ ልቤ ስላዘነ በእውነት ይሄንን ታላቅ ቦታ ስለማይመጥን እኔ እንዲህ አይነቱን አገልግሎት የዛሬ ትዝ ይለኛል 20 ዓመት አካባቢ በድሮ ሴንቸሪ አገልግለናል። አሁን ዛሬ ቅዳሴ ልዩ ነበር አይደል? የተቀደሰ በእውነት ክቡር አባታችን ቆሞስ ናቸው። እግዚአብሔር እድሜ ጸጋ ይስጥልን። ረጋ ብለው ሁላችን የተማርንበት የተባረክንበት ለአባታችን በእውነት እግዚአብሔርን አመስግኑላቸው። አንድ አባታችን ይቆሙልኝ እስኪ። ቅድም እንደው አንጀቴን እየበሉኝ ነበረ። ወንጌል እንዴት ነበረ? አዎ ወንጌል ሲሉ ይኸውላችሁ፣ ወንጌሉን እንደዚህ ተሸክመው ማይክ ስጡልኝማ፣ ማይክ ስጡልኝማ። ይኸውላችሁ ማይኩን እንደዚህ ይዘው ነበረ ወንጌል ያሉት እና ወደ 20 ዓመት ወደኋላ እኔን መለሱ። አሁን ዛሬ ቦስተን አካባቢ ካለው አድባራት እኔ ያለሁበት ቤተክርስቲያን ነው በጣም በእድሜ ትንሹ፣ እድሜው 3 ወሩ ነው። $5000 አውጥተን እዚህ ላይ የሚንጠለጠል በጣም ዘመናዊ የሆነ ገና እንኳን ጮኸን መጮህ ስናስብ ካፋችን ቀለብ አድርጎ ለእናንተ የሚያደርስ ነው የሳውንድ ሲስተማችን። ምን ሲባል ነው አሁን እንደዚህ ተሆኖ ቅዳሴ የሚቀደሰው? ካህኑ በዚህ ወንጌል በዚህ ማይክ ይዞ ይህንን ደብር አይመጥንም። እጅግ በጣም ማህሌት ላይ ሲቆራረጥ ነበር፣ ቅዳሴ ላይም እንደዚሁ። እንደገና ደግሞ ከሱም ደግሞ መቆራረጡ ደግሞ አንጀቴ ሲያቃጥል እንደገና ደግሞ እንደዚህ አሃዱ ሁሉ ተይዞ 5000 ብር። እኔ በእውነት እንደው ድንግል ማርያም እወዳታለሁ የሚል 5 ሰው 1000 ብር ቢያወጣ የዛሬ 1 ወር እንደለመድኩት በጣለሁ እንዳልል እንጂ በእውነት በጣም የሳውንድ ሲስተሙ በደንብ አድርጎ ለእናንተ ለጆሮ የሚመጥን የማያሳምን ደስ እያላችሁ የምትሰሙ አባቶችን በአገልግሎት ደግሞ የማይቸገሩበት መሆን አለበት። 5 ሰው 1000 ብር ሰጥቶኝ ይህንን በእውነት ለታሪክ የሚያስቀምጥልኝ ሰው እፈልጋለሁ። እጃችሁን አውጡ። ብፁዕ አባታችን እንግዲህ በኒውዮርክ እያሰቡት ነው። ጥሩ ነው፣ በእውነት በጣም ጥሩ ነው። እንዲያውም
ከሆነ አይቀር ያው እኛ እንዳልኳችሁ 3ኛ ወራችን ነው። የኛ 5000 ነው የፈጀችው። ግን ብፁዕነታቸው እንዳሉት ደህና ነገር ነው። ከተገዛም አይቀር ደህና ነገር በእውነት እናንተ በእውነት ትልቅ ሰዎች ያላችሁበት ቦታ ነው። እንደው በእውነት እንደው እኔም 5000 ያልኩት ትንሽ ልጨምር፣ ብፁዕነታቸው ትንሽ ዝቅ ይበሉልኝና በ10,000 ብር እንስማማ። ጥሩ ዕቃ ግን ተገዝቶ እንዲናጭ እፈልጋለሁ። እኔ 10 ሰው 1,000 ብር የሚሰጠን በእግዚአብሔር ስም ነው የምማጸነው። እጃችሁን አውጡ፣ እንደው ቆም ቆም በሉልኝ። እናትዬ ተነሽ፣ እግዚአብሔር ልጅ ይዘሻል ይሆንሽ። እናቴ እግዚአብሔር ይባርክሽ፣ ወላዲተ አምላክ ጸጋውን ታብዛለሽ። አስታውስሻለሁ ባለፈው በእውነት ማምላክ ትባርክሽ፣ ልጅሽን ለቁም ነገር ታብቃለሽ። እልል በሉ። እግዚአብሔር ይስጥልን። አንድ ሰው አግኝቻለሁ፣ 9 ይቀረኛል። 9 ሰው ቶሎ ቶሎ 9 ሰው በእውነት 1,000 ብር ሰጥተን በአስቸኳይ ተገዝቶ መላከ ሰላም የሳውንድ ሲስተም ልዩ የሆነ አድርገው ከዚህ በኋላ አባቶች መቸገር የለባቸው። 9 ሰው 9 ሰው 9 ሰው እምዬ ይነሱ። እናትዬ እግዚአብሔር ይስጥልን፣ ክብረት ይስጥልን። ማምላክ ወላዲተ አምላክ ትባርኩልን። እልል ብላችሁ አመስግኑ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። 8 ሰው ይቀረኛል። 8 ሰው ለዚህ ለሳውንድ ሲስተም ራሳችንን ችለን በራሳችን በቃ ከዚህ በኋላ አገልግሎቱ እንዲያውም ሪሞት ኮንትሮል እንሰጣችሁና ሳትፈልጉ ዘግታችሁ ወይድመች ነው። 8 ሰው ይቀረናል። 8 ሰው ይህ በእውነት ትልቅ ካቴድራል ነው፣ ትልቅ ቦታ ነው። ይሄንን ቦታ ስታንዳርዱን የጠበቀ ነው ማድረግ ያለብን እንጂ እንደው በእውነት ዝም ብሎ እንትን ማለት የለበትም። የምትሰጡ ሰዎች ንገሩኝ፣ ቁጥሩ እየቀነሰልኝ እንዲሄድ። 8 ሰው ይቀረኛል ብያለሁ። 8 ሰው የማምላክ ወዳጅ የድንግል ማርያም ወዳጅ አንዳንድ እግዚአብሔር ይስጥልኝ እናትዬ፣ እግዚአብሔር ይባርክልኝ፣ እግዚአብሔር ይጠብቅሽ። ማምላክ ወላዲተ አምላክ ጸጋውን ታብዛልሽ። እልል በሉ፣ እግዚአብሔርን አመስግኑልኝ። 3 ሰው አግኝተናል፣ 7 ሰው ይቀረናል። 7 ሰው እመዬ እናቴ እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን፣ ረጅም ዘመን እግዚአብሔር በቤቱ ያቆይልን። ማምላክ ትባርክልን። እልል ብላችሁ እግዚአብሔርን አመስግኑልን። እግዚአብሔር ይስጥልን። 6 ሰው ይቀረናል። 6 ሰው ይቀረናል። እግዚአብሔር ይስጥልን። 6 ሰው እምዬ እዛ ጋር እጅ ይታየኛል። እስቲ ይነሱ እናትዬ። ማምላክ ትቆምልሽ፣ ድንግል ማርያም ትጠብቀሽ፣ ቤትሽን ትባርክልሽ፣ የራቀው ሁሉ ይቅረብልሽ። 6ኛ ሆና ተመዝግባለች። እግዚአብሔር ይስጥልን። እልል ብላችሁ እግዚአብሔር ይስጥልን። እግዚአብሔር ይስጥልን እናትዬ። ይነሱ። እግዚአብሔር ይስጥልን። እግዚአብሔር ይጠብቅልን። ማምላክ ወላዲተ አምላክ እንደ ቆምሽ ድንግል ማርያም ትቆምልሽ። በረከት በቤትሽ ይግባ። ወላዲተ አምላክ ዛሬ ልደቷ ነው። በዚህ በድንግል ማርያም ልደት ስጦታ ሰጥተሻል። ማምላክ አሁንም ስጦታሽን ትቀበልልሽ። እልል ብላችሁ እግዚአብሔርን አመስግኑልን። 5 ሰው ይቀረናል። እግዚአብሔር ይስጥልን እናትዬ። ተነሽ እስቲ። እግዚአብሔር ይስጥልን። ድንግል ማርያም ትጠብቅልን። ወላዲተ አምላክ ጸጋውን ታብዛልሽ። ማምላክ በቤትሽ ትግባ፣ በረከት ትሙላልሽ። እልል ብላችሁ እግዚአብሔር ይስጥልን። ስንት ቀረን? 4 ሰው ቀረን። 4 ሰው ይቀረናል። 6 ሰው አግኝተናል። እግዚአብሔር ይስጣችሁ። በእውነት ድንግል ማርያም ትባርካችሁ። ባለፈው እማዬ እሺ፣ እግዚአብሔር ይስጥልን። 4 ሰው ይቀረናል። ቅድም እሺ እናቴ እግዚአብሔር ያቆይልን። 4 ሰው ይቀረናል። ባለፈው ሰጥታችኋል። አሁን ለማስጨነቅ አይደለም። በእውነት በደንብ ይሄ ቤተክርስቲያን በደንብ የሚሰጥ ቤተክርስቲያን የሚያገለግል አገልግሎት ምን ማለት እንደሆነ የገባው ቤተክርስቲያን ነው። እግዚአብሔር ይባርካችሁ። 4 ሰው ግን በድንግል ማርያም ስም ይሄንን በእውነት ስፒከር የሚቀይርልኝ 4 ሰው ነው የሚቀረኝ። 4 ሰው እሺ፣ እግዚአብሔር ይስጥልን። 4 ሰው አሁንም ይቆራረጣል እንደምታዩ። ይሄ በቃ እግዚአብሔር ይስጥልኝ። ተነሽ እናትዬ፣ ተነሽ። እግዚአብሔር ይስጥልኝ እናትዬ። እሱ ጋር ይቆሙልኝ እስቲ። ብድግ በሉ። አይዟችሁ፣ ቆሙ፣ ይቆሙ፣ ይነሱና አይዞሽ፣ ተነሽ። አንቺን ነው እስቲ ብድግ። 2 ሰው አግኝቻለሁ። እማምላክ ትስጣችሁ፣ ድንግል ማርያም ትባርካችሁ፣ ቤታችሁ በረከት ይግባ። ዛሬ ሐናና ኢያቄም ደስ እንዳላቸው እናንተም የራቀው ቀርቦላችሁ
የረቀቀው ጎልተላችሁ ድንግል ማርያም በቤታችሁ ገብታ የምትደሰቱ ያድርጋችሁ። እልል ብላችሁ እግዚአብሔርን አመስግኑልን። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ሁለት ሰው የመጨረሻ ቀርቶኛል። ይሄንን የሳውንድ ሲስተም እግዚአብሔር ይስጥልን። እናትዬ ተነሺ፣ ይነሱ እናትዬ። ይቅርታ እንግዲህ ራቅ ያለ ሰው እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ወላዲተ አምላክ ትባርክልን። ድንግል ማርያም ጸጋውን ታብዛልን። በቤትሽ ደስታ ይግባ። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። አንድ የመጨረሻ ይቀረኛል። ከሴቶች ከእህቶቼ ከእናቶቼ አልቀበልም። አሁን የምቀበለው ከወንዶች አንድ የመጨረሻ ሰው የመጨረሻ አንድ ሰው ከወንዶች አንድ የመጨረሻ እመቤቴን አንልናገር። እንግዲህ እነሱ ደካሞች ስለሆኑ ሁለት እናደርግላቸዋለን። በ500 ማለት ወንዶቹ ሁለት ሆናችሁ አንድ እንግዲህ ሴቶቹን ለመድረስ ማለት ነው። አቤት አቤት። እሺ ከወንዶች ሁለት ሰው 500 ሰጥቶ ይሄንን የሳውንድ ሲስተም ለሚቀጥለው ወር በእውነት ልዩ የሆነ የሳውንድ ሲስተም ተዘርግቶ አገልግሎታችን በደንብ እንዲሄድ ማለት ነው። ሁለት ሰው ዝቅ ልበል እንደ ከ500 እየመከራችሁ ነው ያው ወይንስ ሴቶቹ ሲሰጡ ያው ሚስቶቻችሁ ናቸው? እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። ወላዲተ አምላክ ተባርክልኝ የኔ ጌታ። በእውነት እንደው የሉም እንዳይባሉ አንተ መኩሪያችን ሆነሃልና ተነስ፣ እስቲ ተነስ፣ ብድግ በል። በእውነት የዚህ ሁሉ ወንድ ኩራት ነህ አንተ። ተነስ፣ ብድግ በል። ብድግ በል። አይዞህ፣ እሱ ላይ የሚጨመር አንድ ሰው ፈልጋለሁ። ቆይ እንደቆምክ እንግዲህ አንተን አይተው እንኳን አዝነው እነሱ አንድ ሰው እሱ ላይ የሚጨመርልህ ይፈልጋለሁ። አንድ ሰው እሱ ላይ የሚጨመር የሳውንድ ሲስተሙን በልዩ ሁኔታ እንድናደርግ። አለበለዚያ እሱ አይቀመጥም፣ እኔም አልወርድ። እግዚአብሔር ይስጥልኝ የኔ ጌታ። እንግዲህ የሉም እንዳንባል ተገኝተሃል አንተ። እግዚአብሔር ይስጥልን፣ ክብር ያድልልን። እስቲ ቁም አንተ። እግዚአብሔር ጸጋውን ያብዛላችሁ። ማምላክ ወላዲተ አምላክ ትባርካችሁ። አሜን በሉ፣ እልል በሉ። እግዚአብሔር የተመሰገነ ይሁን። በእውነት ክብረት ይስጥልን። ይሄ የሳውንድ ሲስተም ከዚህ በላይም በእውነት ዋጋ የሚያወጣ ከሆነ ክቡር መላከ ሰላም የወጣው ወጥቶ ይሰራ። እኔ ቃል እገባለሁ። ሰው ባጣ እኔ ራሴ ለመሸፈን ቃል እገባለሁ። እግዚአብሔር በሚያውቀው በእውነት ማለት የወጣው ወጥቶ ጥሩ ነገር ይገዛ። እግዚአብሔር ይስጥልን። የመጨረሻ ደግሞ መቼም የለማኝ ነገር መቼም ያየሁት እንዲሞላ ነው ምኞቴ። እንዳልኳችሁ ዛሬ ለመለመን እቅድም የለኝም። ዛሬ እኔ እቅዴ እማ አምላክ ወላዲተ አምላክ ልደታ ማርያምን ልክ እንደ ኢትዮጵያ እዛ ውጭ ቁጭ ብዬ ድንኳን ተጥሎ ዛፉ ስር ጉዝጓዙ ጥብሱ እየተጠበሰ በደንብ አድርጌ እዚህ ተሸክሜ እስከ ቦስተን ድረስ ሳልራብ የሚሄድበትን ጭኜ ልሄድ ነው የመጣሁት እንጂ ለሌላ አይደለም የመጣሁት። ግን ያየሁትን ነገር ደግሞ ለእናንተ ማሳየት ስለሚገባ ነው። ይሄ ብፁዕ አባታችን የያዙት መስቀል ይሄ መስቀል ያለው በቤተ ክርስቲያኑ ሁለት ብቻ ነው። አንደኛውን ቀዳሹ ካህን ያዙት፣ ሁለተኛው ደግሞ ብፁዕ አባታችን እንግዳ ስለሆኑ መላከ ሰላም ግራ ገባቸውና ንፍቅ ነው የሚይዘው። ሁለተኛው ካህን ነው የሚይዘው። ግን ትልቅ አባት ናቸው፣ ሊቀ ጳጳስ ናቸው። ግዴታ የቤተክርስቲያን ሕግ ስለሆነ አመጡና ለሳቸው ሰጧቸው። እና ሁለተኛው ካህን እንኳንም ምን ሆኜ አልገባሁኝ። የገቡት እንደው ዝም ብለው በባዷቸው ወዲያ ወዲህ ሲሉ ነው ያገኘው። እና ይሄ የኖረ ነው፣ የምንገለገልበት ነው። ለቀዳሹና ለንፍቁ ይቀመጣል። ግን እንደዚህ ብፁዓን ሊቃነ ጳጳሳት አሁን ይሄ ቤተክርስቲያን ካቴድራል እየሆነ ነው፣ እያደገ ነው። ከዚህ በኋላ ትልቅ ህንፃ ነው የምንሰራው። ስለዚህ ንዋየ ቅድሳት ቦታውን የሚመጥኑ ነው መኖር ያለባቸው። ይሄ 3000 ብር እኔ በእውነት እንደው ምን አንድ ሰው ተነስቶ ገዝቶ ጥሩ በቃ ታሽጎ የሚቀመጥ መላከ ሰላም ለእንግዳ ብቻ የሚያወጡት ይሄንን ማድረግ እንችላለን። እኔ ለብቻችሁ ብትችሉ አይዘር ደግሞ
5 6 ሆነንም ደግሞ 500 አውጥተን እንደዚህ አይነት ጥሩ ወርቅ ቅብ የሆነ ገዝተን ለቤተ ክርስቲያናችን ተሸልሞ ተሸፍኖ እንግዳ ሲመጣ የሚወጣ መኖር አለበት። ይሄ ግዴታ የቤተ ክርስቲያኑን ክብር የሚጠብቀው የሚመጥነው ይሄ ስለሆነ ነው። እኔ በእውነት ይሄንን በፈቃደኝነት ተነስታችሁ ይሄን ያህል ብትሉ እኔ ቆጥሬ 3000 ብር ከደረስኩኝ አቆማለሁ። ግን ለ3000 ብንፈልግ 10 እንሁን 30 እንሁን ምንም ችግር የለም። ሁላችንም በረከት ነው። የምንችለውን ያህል እየደመርን 3000 ላይ እናቆማለን። እንደው የተሰጠኝ ደቂቃ በጣም ትንሽ ነው። እናትዬ እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። ምን ሰማሽ? ባለፈው መላከ ሰላም ጋር በደንብ ስናወራ እኔ ለምን እንደሆን እንግዲህ አንዴ አየኋችሁ። ቅዱስ ጳውሎስ ሮም ሄዶ ቤተክርስቲያንን አይቶ ክርስቲያኖችን አይቶ ወደድኳት ብሎ ተናገረና እኔም እንደው በእውነት እንደው ቦስተን ብዙ መሰረት ስላለ ነው እንጂ በእናንተ ፍቅር እንደው ወደ ሲያትል ልገባ ነው። በእውነት በጣም እከታተላለሁ እጠይቃለሁ። እና መላከ ሰላምን ስጠይቃቸው ትንሽ ሞርጌጅ አለብን። ያው የሞርጌጅ መላከ ሰላም አደራውን ባለፈው ቃል የተገባው ገንዘብ ለሞርጌጅ ለምናምን እንዳያስቡት እንጣላለን። ያ ለህንፃው ነው ንክች እንዳይል ብዬ እንደው በእውነት እንደው አስጠነቅቅኳቸው። አሁን እንደው ለሞርጌጅ ትንሽ በየወሩ የምትችሉትን ድጋፍ ሳትሰለቹ ብታረጉ ያ ገንዘብ አይነካም ማለት ነው። አይነካም። ሞርጌጅ ከሌላ ነው አውጥተን መክፈል ያለው። እንደዚህ እንግዶች ሲመጡ የትራንስፖርት የምናምን ተረባርባችሁ ሁሌ እንደምታረጉት ማድረግ ያለባችሁ እንጂ ያ በቃ ለህንፃ ነው ተብሎ ተመዝግቧል። ከዛ ውጭ ንቅንቅ ማለት የለበትም። እንዲያውም እንደው ምሳሌ እንድንሆን የግንቦት ወር 5000ውን እንደው 50 ዶላር አውጥተን በግንቦት ወር ሞርጌጁን ሳፖርት ብናረግ ብንደግፍ አርያ እየሆን እንሄዳለን። መላከ ሰላምም አይሳቀቁ ማለት ነው። አይሳቀቁ ማለት ነው። ስንት ሰው ማለት ነው? 50 ዶላር በወር ለ5000 የሳምንት ሁላችሁም እንደሌላችሁ 100 ሰው 500 ሰው ለ5000 100 ሰው 100 ሰው ይበዛል። ለ10 ሰው እናወርድ። ለ10 ሰው ማለት ስንት ማለት ነው? 500 10 ሰው የግንቦት ሞርጌጅ ከፋይ 10 ሰው 500 የሚሰጠን በግንቦት እመቤታችን አለች። በግንቦት ጻድቁ ተክለ ሃይማኖት ስባራ ጽሞን የምናከብርበት አቤት መልአከ አሜን! እንዴት ደስ ይላል! ደስ አላሉትም? ዶክተር ፈገግ በልኝ እስቲ ለዶክተር እንደው በእውነት እግዚአብሔርን አመስግኑላቸው። በዚህ በግንቦት ወር ያሉ ቅዱሳን ሁሉ በረከት የሚሰጡን በግንቦት ወር መላከ ሰላም ቤተክርስቲያን ስመ ክርስትናችሁን ይዘው ወሩን ሙሉ እየጸለዩ እናንተን እየባረኩ የሚቆዩበት ይሆናል ማለት ነው። የግንቦት 500 የሚሰጠን 10 ሰው እንፈልጋለን። እንደው በመቤት ይዣችኋለሁ። ይሄንን አታሳፍሩ። ለግንቦት ወር ማለት ነው። 1 ወር አለ። 1 ወር ውስጥ መስጠት የምትችሉትን እየሰጣችሁ ትደርሳላችሁ ማለት ነው። በግንቦት የሚታሰቡ ቅዱሳን በጠቅላላ በረከታቸው ከእናንተ ጋር ይሁን። አሜን አላችሁ? እሺ፣ እጆቻችሁን አውጡ። አሁን ይህንን የምትታዘዙ መላከ ሰላም ስመ ክርስትናቸውን ይጽፋሉ። ስመ ክርስትና ብቻ ትይዝልኛለን። ወሩን ሙሉ አባታችን እየጸለዩ በዚያ ሞርጌጅ ተረዳን ብለው እናንተን የሚያስቡበት ይሆናል ማለት ነው። በተለይ ደግሞ በልጆቻችሁ ብታረቁ ብዙ በረከት የምታገኙበት ነው። በ1 ወር ይሄንን ለዚህ ቤተክርስቲያን የሞርጌጅ ከዚህ በኋላ ልክ በዚህ አይነት እንዲሄድ ማለት ነው።
ሌላ ጊዜ ወደፊትም እንደዚህ እንዲሄድ ማለት ነው። መጨረሻ ያላችሁ ሰዎች ከሰማችሁ ድምፄ ከደረሳችሁ እንግዲህ እናንተም በሳውንድ ሲስተሙ ምክንያት እንዳታረጉ ከዚህ በኋላ እሱ ይቀረፍልናል። ክርስትና ስም ገብረ ማርያም እግዚአብሔር ይጠብቅልን። የእመቤታችን በረከት ከሱ ጋር ትሆን። እልል ብላችሁ እግዚአብሔርን አመስግኑ። ገብረ ማርያም ብለው አባታችን ያስሙልናል። ገብረ ማርያም ብለው ያዝልኝ። ስመ ክርስትና ገብረ ማርያም አንድ አግኝተናል። ወርሃ ግንቦት የሞርጌጅ የሚከፍልልን ገብረ ማርያም ነው። ገብረ ማርያም ላይ የሚደመር የሚጨመር ስመ ክርስትናውን ነግሮን እጃውታ እሺ ለጌታ እሺ እግዚአብሔር ይስጥልኝ ለጌታ ስመ ክርስትና አስራተ ኪዳን ድንግል ማርያም ትጠብቅልን። የጻድቁ የተክለ ሃይማኖት በረከት በአንተና በቤት ይኑር። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። ሁለት ሰው ወርሃ ግንቦትን አሁን አይደለም አይዞ አንድ ወር አለ ስመ ክርስትናውን ብቻ ጻፍ አይዞ ስልክ ምናምን ጠይቅ እንጂ አንተ ማሽኗን ይዘህ ስትል እኔንም ማስደነገጥ። ሁለት ሰው አግኝተናል። ወርሃ ግንቦትን አባታችን በጸሎት ያስባሉ። የዚህ የወርሃ ግንቦት ሞርጌጅ ከፋይ ተብለው በጸሎት ይታሰባሉ። ያንን እያደረግን እንቀጥላለን። ሀብተ ገብርኤል እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ጻድቁ ተክለ ሃይማኖት በቤት በረከትን ይስጥልን። ሀብተ ገብርኤል እልል ብላችሁ አመስግኑ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ሶስት አግኝተናል። 7 ሰው ይቀረናል። ወርሃ ግንቦትን እንደዚሁ እምዬ ስመ ክርስትና ወለተ ገብርኤልን እግዚአብሔር ይጠብቅልን። እማምላክ ወላዲተ አምላክ የልደቷ ስጦታ አድርጋ ትቀበልልን። እልል ብላችሁ እግዚአብሔርን አመስግኑልን። እግዚአብሔር ይስጥልን። 4 ሰው አግኝተናል። 6 ይቀረናል። እምዬ ስመ ክርስትና ወለተ ዮሐንስ ማምላክ ትጠብቅልን። በግንቦት የሚታሰቡ ቅዱሳን የነሱ በረከት በእርሶም በቤቱም ላይ ይደር። እልል ብለው አሜን ብላችሁ ተቀበሉልን። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ስንት ሰው? አስራተ ሥላሴ ምህረተ ሥላሴ እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ማምላክ ትጠብቅልን። በግንቦት ይህንን ሞርጌጅ የምትረዱ ናችሁና እግዚአብሔር በወርሃ ግንቦት በረከቱን በቤታችሁ ይሙላ። ስንት ሰው ደረሰ? ስንት ደረሰ? አንተ ጋር ስንት አለ? 3 አለ። እሱ 4ኛ እዛ ጋር 1 እናት 5 አሉ። 5 ሰው 5 ይቀረናል። እዛ ላይ አንድ አለ 6 ብላል። 7ኛ እናትዬ ስመ ክርስትና አምሃ ኢየሱስ በልጅሽ ስም ነው። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ልጅሽን እግዚአብሔር ለቁም ነገር ያብቃልን። ማምላክ ወላዲተ አምላክ ትዳብስልን። በእውነት በዚህ ዘመን ልጆቻችን በእግዚአብሔር ካልተዳበሱ ችግር ነውና እግዚአብሔር በቤትሽ ሁሌ ደስታ ይሙላልሽ። ልጅሽን እግዚአብሔር ይዳብስልሽ። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። 8ኛ እግዚአብሔር ይስጥልን። ማን ልበል? ስመ ክርስትና በልጅሽ ነው። ደስ ይለኛል። ፍቃደ ማርያም እግዚአብሔር ይጠብቅልን። ቆመሽ ተቀበይ። እግዚአብሔር ይጠብቅልን። ፍቃደ ማርያምን እግዚአብሔር አምላክ በቤቱ የሚያድግ ያድርግልን። ማምላክ ወላዲተ አምላክ ቤትሽን ትባርክልሽ። በልጆቻችሁ ሁል ጊዜ የማትሰቀቁ ያድርግልን። አሜን በሉ። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። አንድ ሰው የመጨረሻ ወርሃ ግንቦት ምዬ እሺ፣ እዛ ጋር ያሉትን ልቀበል። ወርሃ ግንቦት ይነሱ ብዬ ስመ ክርስትና ወልደ ቂርቆስ እግዚአብሔር ይጠብቅልን። ማምላክ ታሳድግልን። በጥበብ በሞገስ ድንግል ማርያም ሁል ጊዜ በቤታችሁ ደስታን ትሙላ። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። የወርሃ ግንቦት እግዚአብሔር የተመሰገነ ይሁን። የሞርጌጅ ክቡር መላከ ሰላም ብድግ ይበሉና ልጆቿን ይባርኳቸው። በእውነት ወርሃ ግንቦት አይቸገሩም። ከባለፈው ባው ገንዘብ መንካት አይፈቀድም። ሞርጌጅ ወርሃ ግንቦት ተሸፍኗል። አሁን ወርሃ ሰኔ ነው። ወርሃ ሰኔ 11ኛ አልቀበልም። ወርሃ ሰኔ ላይ መልአኩ ገናናው መልአክ ቅዱስ ሚካኤል የሚታሰብበት ነው። በወርሃ ሰኔ እመቤታችን በ21 የምትታሰብበት ነው። የዚህ የታላቁ የገናናው መልአክ የቅዱስ ሚካኤል በረከት በቤታችን እንዲገባ 10 ሰዎች እንደዚሁ ወርሃ ሰኔን መላከ ሰላም ስመ ክርስትናቸውን ይዘው
የሚጸልዩላቸው የወርሃ ሰኔ የሞርጌጅ እየከፈሉ ቤተክርስቲያንን ከዕዳ ነፃ የሚያወጡ የሰኔ የበረከት ሰዎች አሁን ብድግ እንድትሉ በእግዚአብሔር ስም እጠይቃለሁ። እናትዬ ለሰኔ ነው ስመ ክርስትና ክንፈ ገብርኤል እዚህ ገባናለ። ስመ ክርስትና ወለተ ሰማይ ተነሱ ቁሙልኝ። ሁለት ሰው በልጅ ሆነው እግዚአብሔር ይስጥልን እናትዬ፣ እግዚአብሔር ይጠብቅልን። ሁለት ሰው አግኝተናል። የሰኔ ወርሃ ሰኔ ሁለት ሰው አግኝተናል። ልጅውን እግዚአብሔር ይጠብቅልን። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። ወለተ ገብርኤል ለወርሃ ሰኔ ሞርጌጅ የሚሆን እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ቅዱስ ሚካኤል በቤቱ በረከትን ይሙላልን፣ እግዚአብሔር ይስጥልን። 3 አግኝተናል፣ 7 ይቀረናል። ለወርሃ ሰኔ የገናናው መልአክ የቅዱስ ሚካኤል በረከት የሚታሰብበት በእውነት ዓመታዊ ክብሩ ስለሆነ በተለይ በልጆቻችሁ እናትዬ ስመ ክርስትና ይገሩን። ኪዳነ ማርያም እግዚአብሔር ይጠብቅልን። የልጅ ሆነው እግዚአብሔር በጥበብ በሞገስ ያሳድግልን። ልጆን እግዚአብሔር ይጠብቅልን። ቅዱስ ሚካኤል እስራኤላውያንን እየመራ ከባርነት ነፃ እንዳወጣ ልጆንም ከክፉ ነገር እየመራ ወደ ጽድቅ ወደ ሕይወት ያምጣልን። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። 5 ሰው ለሰኔ አግኝተናል። የሰኔ አሁንም የቅዱስ ሚካኤልን በረከት ሰኔ 6ኛ ማን እንበል? ስመ ክርስትና መዝሙረ ድንግል እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። የመልአኩ የቅዱስ ሚካኤል የገናናው መልአክ በረከት በቤቶ ይግባ። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። 6 ሰው 4 ሰው ይቀረናል። የሰኔ ወርሃ ሰኔ ይህንን ቤተክርስቲያን በሞርጌጅ እየደጎምን ልክ የዛሬ 2 ወር አምጥተን መባ የምንሰጠው ማለት ነው። በወርሃ ሰኔ የመልአኩ የቅዱስ ሚካኤልና የእመቤታችን በረከት እንዲያድርብን ክቡር አባታችን መልአከ ሰላም በጸሎት የሚረዱን ይሄ ሁሉ ለእኛ በረከት ስለሆነ ወርሃ ሰኔን በረከት መውሰድ የምትፈልጉ 4 ሰዎች ይቀሩናል። 4 ሰዎች እሱ አካባቢ የምትጽፈውን ለእኔ ንገረኝ። ስመ ክርስትና ክንፈ ሚካኤል እግዚአብሔር ይስጥልን። ለሰኔ ነው። እግዚአብሔር ይስጥልን። አሁን መስጠት ትችላላችሁ፣ እስከ ሰኔ ማቆየት ትችላላችሁ። እግዚአብሔር ይጠብቅልን። 4 ሰው ስፈልግ 1 አግኝቻለሁ። መልአኩ ቅዱስ ሚካኤል ይስጥልን፣ በበረከት ቤቶን ይሙላልን። 3ኛ 2 ሰው ይቀረናል። እርሶ ስመ ክርስትና ይስጡን። እዛ ጋር መጨረሻ አለ ፍቅርተ አማኑኤል እዚህ ጋርስ ወለተ ሃይማኖት ፍቅርተ አማኑኤል ወለተ ሃይማኖት እዚህ ጋር የመጨረሻ ሰው ለሰኔ ፍቅረ ሚካኤል በመልአኩ በገናናው በቅዱስ ሚካኤል ስም ነው ያሳረግነው። እግዚአብሔር ይስጥልን። ለሁላችሁም ቅዱስ ሚካኤል በረከቱን በቤታችሁ ይስጥልን። አሜን በሉ፣ እልል በሉ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ከሰኔ ቀጥሎ ምንድን ነው? ሐምሌ ደግሞ በእውነት ቅዱስ ገብርኤል ገናናው ፈጣኑ ረድኤት ያለው መልአክ እመቤታችንን ያበሰረ የሐናና የኢያቄም በረከት የሆነችው ድንግል ማርያምን በቤተ መቅደስ መጥቶ ተፈስሒ ደስ ይበልሽ ብሎ እግዚአብሔር ኢየሱስ ክርስቶስን እንደምትወልድ ያበሰረ የገናናው መልአክ የቅዱስ ገብርኤል ዓመታዊ በዓሉ ነው። በዚህ በሐምሌ ወር ደግሞ መልአከ ሰላም በቤተ መቅደስ ተገኝተው በጸሎት እያነሱ ጠብቅልኝ እያሉ እግዚአብሔርን የሚለማመኑበት ይሄ የሐምሌ በረከት የምትወስዱ 10 ሰዎች እንደዚሁ ስመ ክርስትናችሁን እንፈልጋለን። ጌትዬ ብትጽፈው ለኔ እየነገርከኝ ማነው? አቶ ዮሴፍ የምትጽፈው ለኔ እየነገርከኝ የሐምሌ እናትዬ እግዚአብሔር ይስጥልን። ስመ ክርስትና ስርጉተ ገብርኤል የገብርኤል ወዳጅ እግዚአብሔር ይጠብቅልን። መልአኩ ቅዱስ ገብርኤል ፈጥኖ በቤትሽ ይድረስልሽ። አጣው የምትይው ነገር ሁሉ
አይገኝ ባንቺ ዘንድ ሁሉ የሞላ ይሁን። ቅዱስ ገብርኤል ልመናሽን ወደ እግዚአብሔር ያድርስልሽ፣ በረከቱን በቤትሽ ይሙላ። አሜን። እልል ብላችሁ እግዚአብሔርን አመስግኑ። የመልአኩ በረከት ከእናንተ ጋር ይሁን። አንድ ሰው አግኝተናል፣ 9 ሰው ይቀረናል። እግዚአብሔር ይስጥልን። ስመ ክርስትና ፍቅረ ሥላሴ እህተ ማርያም፣ ፍቅረ ሥላሴና እህተ ማርያምን እግዚአብሔር ይጠብቅልን፣ በሞገስ ያሳድግልን። እንደዚህ ታቅፈሽ ያየናሽን ልጅ ደግሞ ይሄ ትልቁ ካቴድራል ተሰርቶ የድካምሽ ውጤት ነውና በቤቱ በእግዚአብሔር ፊት በእውነት በልዩ ሁኔታ ጋብቻዋን የምትፈጽም ልጅ ያድርግልን። እግዚአብሔር ይህንን ዘመን አንቺም ኖረሽ እኛም ኖረን እኛም በምርኩዝ ቢሆን መተን የምንሳተፈው ያድርግልን። እልል ብላችሁ እግዚአብሔርን አመስግኑ። ቅዱስ ገብርኤል ይጠብቅልን። 2 ሰው አግኝተናል። 3ኛ ላይከ ሚካኤል ቅዱስ ገብርኤል ይጠብቅልን። መልአኩ ቅዱስ ገብርኤል ቤትህን በበረከት ይሙላ። እግዚአብሔር አምላክ በረከቱን ይስጥልን። እልል ብላችሁ እግዚአብሔርን አመስግኑ። 3 ሰው አግኝተናል። 7 ሰው የቅዱስ ገብርኤል በረከት እግዚአብሔር ይስጥልኝ። ስመ ክርስትና አጸደ ማርያም መልአኩ ቅዱስ ገብርኤል በእውነት ዘካርያስን መጥቶ እንዳበሰረው አንቺንም ቅዱስ ገብርኤል በቤትሽ ደስታን ይዞልሽ ይምጣ። ከእግዚአብሔር ይላክልሽ። የአንቺን ልመና ወደ እግዚአብሔር ያድርስልሽ። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። 4 አግኝተናል። 6 ይቀረናል። የሐምሌ ወርኃ ሐምሌ 6 ሰው ሞርጌጁን እየረዳ ክቡር መልአከ ሰላም ቅዱስ ገብርኤል በበረከት በፈጣን ረድኤት የሚታወቀው መልአክ ቤታችሁን እንዲባርክ የሚጸልዩላችሁ ማለት ነው። 6 ሰዎች ይቀሩናል ለሐምሌ ይህንን በረከት የምንወስድ። እነዚህ 6 ሰዎች ተቀብለን እናበቃለን። 6 ሰው ለሐምሌ የሚጨምር እናትዬ እግዚአብሔር ይስጥልን። ስመ ክርስትና ውዳሴ ማርያም ዲያቆን ነው። በእውነት እግዚአብሔር በቤቱ ያጽናልን። ይህንን አገልግሎቱን እግዚአብሔር እንደኛ እንደ አባቶቻችን ከፍ ላለው ትልቅ ክህነት እግዚአብሔር ያብቃልን። ልጅሽን እግዚአብሔር ያሳድግልሽ። ቅዱስ ገብርኤል ዋስ ሆነው ቅዱስ ገብርኤል በሐምሌ ስናከብረው ፈጥኖ እርሱ ከመከራ ሁሉ ያወጣል። ዛሬ ዲያቆን ሆኖ እንዳገለገለ ነገ ደግሞ ካህን ሆኖ ሁላችንን እንዲባርክ እግዚአብሔር ይፍቀድልሽ። እግዚአብሔር ይስጥልን። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። 5 ሰው ይቀረናል። የሐምሌ በረከት የሐምሌ የመልአኩ የቅዱስ ገብርኤልን በረከት የሚፈልግ ሐምሌ። እሺ ስመ ክርስትና ጽጌ ማርያም እመቤታችን ትጠብቅልን። እግዚአብሔር ይስጥልን። መልአኩ ቅዱስ ገብርኤል ይላክሽ። ቅዱስ ገብርኤል ይታዘዝሽ። ፈጣን ነው፣ ፈጥኖ ይድረስልሽ። አሜን በሉ። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። 4 ሰው ይቀረናል። 4 ሰው በሐምሌ በረከት የሚቀበል 4 ሰው ይቀረናል። አሁንም ለዚህ 4 ሰው እሱን አታውራ 4 ሰው የሐምሌ 4 ሰው ይቀረናል። 4 ሰው የሐምሌ የቅዱስ ገብርኤልን በረከት ወደ መጨረሻ እናትዬ እግዚአብሔር ይባርክልን። እስቲ ይቁሙ። ከመጨረሻ አንድ ወኪል አግኝተናል። እናትዬ ስመ ክርስትና ዜና ማርያም በእውነት ደስታ ሁል ጊዜ ያሰማዎት። የሚሰሙት ዜና ሁሉ የደስታ ይሁን። በእውነት ሰበር የሚባለው ዜና ሁሉ እርሶ ሲሰሙት በረከት ያለው ዜና ያድርግልዎት። ማምላክ ትጠብቅልን። መልአኩ ቅዱስ ገብርኤል በረድኤት አይለየን። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። እግዚአብሔር ይጠብቅልን። 3 ሰው ይቀረናል። የመልአኩ የቅዱስ ገብርኤል ወዳጅ በእውነት ቅዱስ ገብርኤል እንዲባርከን 3 ሰው በሐምሌ ይህንን ቤተ ክርስቲያን የሚያሳርፍልን በእውነት ሞርጌጁን የሚረዳ የሚሳተፍ 3 ሰው በሐምሌ ይህንን በረከት ማድረግ የሚፈልግ በነገራችን እግዚአብሔር ይስጥልን። እናትዬ እግዚአብሔር ይጠብቅልን። ስመ ክርስትና ኃይለ ገብርኤል የልጅሽ ነው። ኃይለ ኢየሱስና ኃይለ ገብርኤል መልአኩ ቅዱስ ገብርኤል ይጠብቅልን። ቅዱስ ገብርኤል ይላክሽ። ቅዱስ ገብርኤል በበረከት ቤትሽን ይሙላልሽ። ቅዱስ ገብርኤል ሁል ጊዜ በእውነት አጣው የምትይ ነገር አይኖር። ቅዱስ ገብርኤል
እመቤታችንን ቤተ መቅደስ መጥቶ እንዳበሰራት አንቺንም እንደዚሁ ደግሞ በቤትሽ ታላቅ ዜና፣ ታላቅ ምስራች፣ ታላቅ ብስራት ያሰማሽ ቅዱስ ገብርኤል ይስጥልን። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። ሁለት ሰው ለሐምሌ በረከት እግዚአብሔር ይስጥልን። እናትዬ ስመ ክርስትና እሺ፣ እግዚአብሔር ይስጥልን። እግዚአብሔር ይጠብቅልን። በእውነት እግዚአብሔር ጸሎታችሁን ልመናችሁን ይስማ፣ ማህበራችሁን ያስፋልን። እግዚአብሔር ይጠብቅልን። እንደሱ እንደቆምሽ እንመለሳለን። እሺ፣ ሁለት ሰው የሐምሌ ሁለት ሰው የመጨረሻ እናትዬ ስመ ክርስትና ሰይፈ ሚካኤል እግዚአብሔር ይጠብቅልን። የልጅ ሆነው ይነሱ እናትዬ ቅዱስ ገብርኤል ይጠብቅልን። በልጆ ሙሉ ደስታ እግዚአብሔር ይስጦት። በእውነት የማይጠራጠሩበት በልጆቹ ሙሉ ተስፋ እምነት የሚያደርጉበት ልጅ ያድርግልን። ቅዱስ ገብርኤል ይጠብቅልን። በቅዱስ ገብርኤል መልአኩ ልጆን ይዳብስልን። ዛሬ ልጆቻችን በመላእክት ካልተዳበሱ ጊዜው ፈታኝ ስለሆነ በዚህ ጊዜ እግዚአብሔር ይጠብቅልን። አሜን በሉ። እልል ብላችሁ እግዚአብሔርን አመስግኑልን። የመጨረሻ የሐምሌ ወር እግዚአብሔር ይስጥልን። ይነሱ እናትዬ እርሶም እዚህ ጋር ያወጣ ነበረ እንደቆሙ ሌላ አውጥተው ነበር ምን? እሺ ማን? ሰይፈ ገብርኤል የእርሶስ? ኃይለ ገብርኤል። ሁለቱም በእውነት ድንቅ ናቸው። ቅዱስ ገብርኤል መልአኩ ይጠብቅልን። በእውነት እመቤታችንን ሊያበስር ሲመጣ ቅዱስ ገብርኤል እመቤታችን እንዳትደነግጥ፣ አዎ በእውነት ይሄ ሰማያዊው መልአክ በትሕትና ፊቷ ቆሟል። እናንተም በቤታችሁ እንዳትደነግጡ መልአኩ ይነጠፍላችሁ። ቅዱስ ገብርኤል አጣን የምትሉት ነገር አይኑን። የመልአኩ በረከት ረድኤት ከሁላችሁ ጋር ይሆን። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። እግዚአብሔር ይጠብቅልን። እግዚአብሔር ይስጥልን። የማን ማህበር ነበር ያልችን? የድንግል ማርያም ማህበር። እኛ በእውነት እግዚአብሔር ቢፈቅድልን በነሐሴ የድንግል ማርያም ማህበር ስለሆነ ነሐሴ ለምን ይቀርብናል? እኛም ነሐሴ የእመቤታችን ፍልሰቷ ነው። በእውነት የሰዓታቱ የሚቆምበት አገልግሎቱ ጸሎቱ የማይቋረጥበት ስለሆነ በዚያ የእኛ ማህበርተኛ በጠቅላላ ይሄን በረከት መውሰድ እንፈልጋለን ብለው $3300 የነሐሴ ሞርጌጅ ሰጥተውና እግዚአብሔር ማህበር ያስፋልን። እግዚአብሔር ይጠብቅልን። ወላዲተ አምላክ ተባረካችሁ። ትልቅ ማህበር ታድርግልን አምላክ እግዚአብሔር ይስጥልን። 3300 ስለሆነ እንደው ብፁዕ አባታችን ፈቃዶ የሆንና አይቻልም እያሉኝ ነው። ግን እንደው ብፁዕ አባታችን እሺ 3300 ነው እንግዲህ። ይሄንን አስባችሁ ለነሐሴ እኔም በጥቼ በሆነ አስሞላለሁ። ይሄ የነሐሴ 3300 ነው። ስንት ይጎላል? 1000 ለ5000 ስንት ይቀረዋል? 1700 ይቀረዋል። ይህንን እንግዲህ መላከ ሰላም እርሶ እንዲያስሞሉልኝ እጠይቃለሁኝ። የነሐሴ በረከት ነው። እግዚአብሔር ዘመኑን ይባርክልን። ይህንን ዓመት እግዚአብሔር ሁላችንንም በበረከት እግዚአብሔር ይጠብቀን። ለመጪው ዘመን ደግሞ እግዚአብሔር እንደዚሁ ተገናኝተን እናንተም ለመስጠት ቤተ ክርስቲያንም እጆቿን ዘርግታ ስጦታችሁን ለመቀበል በእውነት ሁሉ ነገር ሙሉ ሆኖልን ደስታችን በሚቀጥለው ዓመት ደግሞ ቤተ ክርስቲያናችን ተጀምሮ ለማየት ሁላችንንም የበቃን ያድርገን። አሜን በሉ። አሜን በሉ። ድገሙ። አሜን በሉ። እግዚአብሔር ይስጥልን። እንግዲህ እህታችን ቅድም መስቀል እያልኩኝ ሳለ ማይገለልበስ እስቲ ወይ መስቀል 3000 ብር እያልኩ ትንስል የለም። ይሄ በረከት በእውነት እኔ እንዲያመልጠኝ አልፈልግም። ታላላቅ አባቶች ሲመጡ የሚይዙት የክብር ይሆናል። እኔም በአይነ ቁራኛ ጠብቃለሁ። መላከ ሰላም እርሱ አስተዳዳሪ ስሎ መያዝ ይችላል። እኛ ስንመጣ ግን የሚወጣ አይደለም። ለታላላቅ አባቶች እንደ ብፁዕ አባታችን አቡነ ጴጥሮስ ላሉት የሚወጣ ነው። እህታችን 3000ውን እኔ ከፍዬ እገዛለሁ ብላለች። እኔ ደግሞ በእውነት ከጥሩ ቦታ ከግሪክ አይን የሆነ ቦታ ትክክለኛ
ከዚያ ደግሞ እንዲመጣ እኔም አድራሻውን ለመላከ ሰላም እሰጣለሁ፣ እኔም እታዘዛለሁ ማለት ነው። እግዚአብሔር ይስጥልኝ። አሁን ከፍላለሁ ብላለች። እግዚአብሔር ይባርክልን። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። እንግዲህ ለሰጣችሁ ልትሰጡ ላሰባችሁ ሁላችሁም እግዚአብሔር በረከቱን ይስጣችሁ። ስመ ክርስትና የሰጣችሁ ለመላከ ሰላም እናስተላልፋለን። እሳቸው ሁላችንንም በጸሎት ያስቡናል። ይሄ በእውነት እስከ ነሐሴ ድረስ ተዘግቷል ብዬ አምናለሁኝ። እግዚአብሔር ስለረዳን ስለባረከን ስሙ የተመሰገነ ይሁን። እንግዲህ መጨረሻ ደግሞ ነገ ሁላችሁም መታችሁ፣ በተለይ ደግሞ 20 ሰዎች በግ የገዛችሁ ሰዎች ዘመድ አዝማዶቻችሁ 23 ሰዎች ዘመድ አዝማዶቻችሁን ከሌላ ስቴትም ቢሆን ጥሯቸው። በእውነት ይሄ በተነው አይደለም፣ ትጎ ሁሉ ይዘነው ብንሄድ የሚያልቅ አይደለም። ልዩ ዝግጅት ነው። ሌሊት ሁሉ ጀምሮ እያየሁኝ ነበረ። ስለዚህ ሁላችንም በተን ጭቅጭቅ የለም፣ ሌላ ንግግር የለም፣ መሳቅ ነው፣ መጫወት ነው። ከዚያ ተምጣዱ ላይ እየዘገኑ መላክ ነው። ማን ይፍቀድልን? እግዚአብሔር ይፍቀድልን። የሚስማማ ነው። አይዟችሁ። እንዲሁ የተከለከላችሁ ሰዎች እንኳን ብትኖሩ ልደታ ማርያም፣ ድንግል ማርያም ጸበል ነው። ምንም አያደርገንም። የሚስማማ ነው የሚዘጋጀው። እንግዲህ መታችሁ ሁላችሁም ይህንን በረከት እንድትካፈሉ አደራ እላችኋለሁ። ሌላ እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። እኚህ በእውነት እንደው ልጆች ናቸው፣ ህፃናት ናቸው። ሶፊ፣ ኤልያና፣ ሊሊ፣ አሜን፣ ልዩ፣ ማማ፣ አና፣ የሃና፣ ናሆም እና ባባ እነዚህ በእውነት እግዚአብሔር ለቁም ነገር ያውቃልን። ልጆቻችንን እግዚአብሔር ያሳድግልን። እመቤታችን ወላዲተ አምላክ ትባርክልን። አሜን በሉ። ልጆቹ እኮ ሲያድጉ ማንን ነው የሚያገለግሉ? እኛን አይደለ? ስለዚህ ለልጆች እኮ የምንጸልየው ለራሳችን ነው። በተለይ ደግሞ እንደኔ ማይለጃችን ጠጋ ያሉ ሰዎች ልጆች ላይ መስራት አለብን። አደራችሁ። ይሄ በእውነት ምክንያቱም ነገ ለእኛው ነው። 911 ከሚደውሉ ከወደቅንበት ያነሱናል። ማን ይርዳን? እግዚአብሔር ይርዳን። መጨረሻ ክቡር መላከ ሰላም አስፈቅጃለሁኝ። አንድ የራሴን ማስታወቂያ ነው የምነግራችሁ። በልጆች ላይ ያው እኛ በተለይ ደግሞ የብፁዕ አባታችን ሀገረ ስብከት ኒውዮርክ በሳቸው በብፁዕ አባታችን መመሪያ መሰረት በልዩ ሁኔታ ልጆች ላይ አበክረን እንድንሰራ ጠበቅ ያለ መመሪያ ነው የተሰጠን። ከጁን 26 እስከ ጁላይ 4 ድረስ ለአንድ ሳምንት ኒውዮርክና ቦስተንን አስጎብኝተን ከዚያ በኋላ ቦስተን ላይ የግብጾች ልዩ ገዳም አለ። ለሪትሪት የተዘጋጀ ቦታ ነው። ማረፊያ፣ ማደሪያ፣ መጫወቻ ብዙ ነገር ያለው ነው። ያ በየእድሜያቸው የተለያየ አፓርትመንት አለ። በየእድሜያቸው ለየብቻ ነው የሚሆኑት። ብፁዕ አባታችን የሚገኙበት ለአንድ ሳምንት ልጆች ከጓደኞች ተጽዕኖ እንዴት መውጣት መላቀቅ ይችላሉ፣ በራሳቸው ኮንፊደንስ እንዴት ቢውልድ አፕ ማድረግ ይችላሉ የሚል ስልጠና ነው የሚሰጣቸው። እየተጫወቱ እየተዝናኑ ስልጠናውን ይወስዳሉ ማለት ነው። ለአንድ ሳምንት የሚቆይ መርሃ ግብር ነው የምናዘጋጀው። ከተለያየ ስቴት ብዙ ልጆች ይመጣሉ። ይሄንን ለሃርቫርድ ዩኒቨርሲቲ ይሄንን ፕሮግራም ከኮሌጅ ሃርቫርድ ዩኒቨርሲቲ ያሉ ኮሌጅ ተማሪዎች ናቸው ፕሮግራሙን የሚያዘጋጁት። ይሄንን አብረን ከኛ ቤተክርስቲያን ጋር በሀገረ ስብከት ደረጃ ስንሰራ ይሄንን ለዩኒቨርሲቲው ሀሳቡ ቀርቦ ሃርቫርድ ዩኒቨርሲቲ የሚመጡትን ሰዎች ኦፕን ሃውስ አዘጋጅቶ ስለ ሃርቫርድ ዩኒቨርሲቲ ጉብኝት ኦፕን ሃውስ አዘጋጅቶ እንደሚቀበልም ነግሮናል። ቀኑን አላሳወቀንም፣ ግን በዚህኛው ጋፕ ውስጥ ስለሆነ በተለይ ደግሞ ሃይ ስኩል ያሉ ልጆች ይህንን ፕሮግራም ጆይን ቢያደርጉ የሚጠቀሙት ምንድን ነው? ከሚያዩት ነገር ተነስተው ህልም ማድረግ ይችላሉ። እዛ ለመግባት ወይም ደግሞ ስለዛ ሁኔታ ለመረዳት እድል ስለሚሰጣቸው ይሄ በእውነት ጥሩ አጋጣሚ ነው ብዬ አምናለሁ። ልጆች ያሏችሁ ወላጆች ይህን ፕሮግራም በጣም መስማት የምትፈልጉ ካላችሁ ከአገልግሎት በኋላ
አዳራሽ ውስጥ ለተወሰነች ደቂቃ ስላይድ አለ፣ በኮሌጅ ተማሪዎች የተዘጋጀ ያንን ፕሬዘንት አደርጋለሁኝ። መታችሁ ጆይን ማድረግ ትችላላችሁ ማለት ነው። ብፁዕ አባታችንም ይህንን መርሃ ግብር ስለሚመሩት እሳቸውም ይገኛሉ። ዲያቆን ምህረት አንዱ አሰልጣኝ ነው። ዶክተር ቀሲስ ኃይለ ኢየሱስ ከሲያትል እሳቸው አንዱ አሰልጣኝ ናቸው። ዶክተር ዲያቆን ዳዊት እሳቸውም ይገኛሉ። ቀሲስ ዶክተር አንዱ ዓለም ከቴክሳስ እሳቸውም ይገኛሉ። ብዙ መምህራን ይገኛሉ። ልዩ መርሃ ግብር ስለተዘጋጀ ይሄንን እንግዲህ ሼር ላደርጋችሁ ነው። እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ለመምህራችን ለመላከ ኃይል ቀሲስ እስክንድር እስቲ እግዚአብሔርን አመስግኑ ስለሳቸው። በእውነት እግዚአብሔር አምላክ ስሙ የተመሰገነ ይሁን። ልዩ ጸጋና ስጦታ ያላቸው አባት ናቸው። እግዚአብሔር የሰጣቸው ጸጋ ቤተክርስቲያናችንን በረከት በበረከት አድርጓል። እግዚአብሔር ይስጥልን። የሰጣችሁትን ሁሉ እግዚአብሔር ቤታችሁን በበረከት ይሙላ። ብፁዕ አባታችን ነው የምንመርቋችሁ። ብፁዕ አባታችን ብፁዕ አቡነ ጴጥሮስ እሳቸው ይባርኩና ሁላችሁም ቡራኬውን ተቀበሉ። እግዚአብሔር ባርካችሁ፣ የሰጣችሁ ሁሉ እግዚአብሔር ስጦታችሁን ይቀበላችሁ። ወንድማችንም እግዚአብሔር ባርክና አለማመኑን በደንብ አውቀበታል እና አለምንም ብሎ ቃል ገብቶ ሲያበቃ እንደገና ቋንቋውን ቀይሮ ቋንቋ በነገራችን ላይ በጣም ኃይለኛ ነገር ነው። ቋንቋ ለውጥ በጣም ኃይለኛ ነገር ነው። ስለዚህ ልመና አለምንም ግን ስጦታ ስጡ። ልመና ለሕፃን አለምንም ግን ለሞርጌጅ ክፈሉ። እንዲህ አይነት እንትን እና እግዚአብሔር ይስጣችሁ እና እሱ ወንድማችን ሲናገር መቼም ሰዓትን መጥቶ ብፁዕ አቡነ ዜናን ሳያነሱ መሄድ አይቻልም እና መቼም እዚያ የነበራችሁ ሰዎች በብፁዕ አቡነ ዜና አገልግሎት የአባትነት ቡራኪ የተባረካችሁ ሰዎች እዚህ እንዳላችሁ አምናለሁ። አንድ ሁለት ሶስት ሰዎች አይቻለሁ እና ገብርኤል ቤተክርስቲያን ሲሰራ ከሞርጌጅ ነፃ ነው የተሰራ። ብፁዕ አቡነ ዜና ያሉበት ቦታ ገንዘብ ተበድሮ አይሰራም፣ ነፃ በፍጹም አይሰራም። እና አንድ ታሪካቸውን ነግረውኛል። የህንፃ ኮሚቴዎቹ የቢዝነስ ሰዎች ናቸው። እነሱ የሚያውቁት ገንዘብ በባንክ ተበድሮ ያንን ቀስ ብሎ መክፈል ነው እነሱ የሚያውቁት። አቡነ ዜና የሚያውቁት ደግሞ ኢትዮጵያውያን ቤተክርስቲያን የአምልኮ ቦታ ተበድረው አይገዙም ነው። ኢትዮጵያውያን ኢትዮጵያ ሁሉ ህንፃ ባንክ ተበድሮ አልተገዛም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፍጹም ራሱ ጦም እያደረ ህንፃ የሚሰራ ማህበረሰብ ነው ኢትዮጵያ። አሁን እዚህ ስንመጣ ተለማመድንና እኛን ሰጠም በቃ ልመናው ልቡ ልቀል። አንድ ሰውዬ እንደዚህ አስቸጋሪ ለማይ ሲለምነው አይቶ አሁንስ የተሰበሰበውን ቀምተው ወሰደው የሚል ይመጣ በቃ አሰችቶ እና እንዲህ አይነት የማሰልቸት ነገር በእነ አቡነ ዜና የለም። አንድ ጊዜ 150 ሺህ ነው ምናምን አምጡ አላቸው። ይሄ ኮንትራክተር የምፈልገው የሚቀጥለው ቅዳሜ ነው፣ የሚቀጥለው ቅዳሜ አምጡ ይላቸዋል። እነሱ የሰበሰቡና አቡነ ዜና አባታችን ብዙ ሞክር አሁን ደከመን አሉ። እንግዲህ እንትን ይላል ደከመን። ምኑን የደከማቸው? ሰውየው እየነዘነዘን አስቸገረን፣ አሁን መበደር አለብን እና ከድካም ወደ ድካም ነው የምትሄዱት። ስንት ብር ነው የምትፈልጉት አሏቸው። 150 ሺህ ብር 150 ሺህ $150,000 ነው የምንፈልገው። እንግዳ ቤት ተሸሽገው አልወጣላቸው ብለው እሱ ካልወጡ አንሄድም ብለው ቆይተው ብቃሉና መዝጊያውን ክፍት አድርገው እሑድ እሰጣቸዋለሁ ብለዋቸው ገቡ። ከዚያ ጀመሩና በየምግብ ቤት እዚህ ሀገር ቢዝነስ ባላቸው ሰዎች ዞሮ በየቤታቸው ደግሞ ዙረው 180 ሺህ ሰበሰቡ። አንዷን ምግብ ቤት አለች አሁን ምግብ ቤት ሄደው አምጪ ባታ ከፈችው እንትኑን የጋለው ያሻ እንትኑ እኮ ነው ከፍታ እሱን ግልብጥ አደረጋችሁ። በቃ ነገ ታገኘለም ጨነቀሽ እንዳሉ አገኘች።
ወገኖቼ ለቤተ ክርስቲያን እኔ አንድ ነገር ልንገራችሁ፣ ከልቤ ነው የምነግራችሁ። ከልቤ በቃ የሚደረግ ነገር ነው የምነግራችሁ። ከሰጣችሁ ያለምንም ጥርጥር ታገኛላችሁ። ተናግሯል እግዚአብሔር። ምን ብሎ? ስጡ ይሰጣል። አራት ነጥብ። ይህን ሰው አይደለም የተናገረው፣ እሱ ራሱ ነው የተናገረው። ስለዚህ ስጡ ይሰጣችኋል ሲባል ደግሞ ማግኘት ሲባል ደግሞ መብዛት አይደለም፣ የመብዛት ጉዳይ አይደለም፣ የመበረከት ጉዳይ ነው። በረከት ብዛት አይደለም፣ ያው ያለው እንዳለ መቀጠል ነው። 5000 ሰው 5 እንጀራ 2 ዓሣ ነው አይደለ? ተቆረሰ። ይነሳል ይነሳል ይነሳል፣ ምግቡ አለ። ከሰማይ እየወረደ አይደለም። ይነሳል፣ ይበላል፣ ይበላል፣ ምግቡ አለ። ይነሳል ይነሳል፣ ዓሣው አለ። ተበላ፣ ተረፈ። ስንት ተነሳ? 12 ቅርጫት ተነሳ። በጥንቃቄ ሰብስቡ እንዳታባክኑ አለ። ገንዘብ ስጡ፣ ነገር ግን አታባክኑ። መስጠት ማባከን አለ። ስለዚህ ወንድማችን ጥሩ ነው ልመናው፣ ግን ከዚያ በፊት ከመለመናችሁ በፊት እናንተ ራሳችሁ ማድረግ ትችላላችሁ። አርጉ ስላላችሁ አረ ስጡ ስትባሉ የሰጣችሁ አይደለም ለው አይደለም እንዴ? ስለዚህ ለምን እስክትለመኑ ትቆያላችሁ? ለምንድን ነው ሰው ቆሞ ጉሮሮ እስኪደርቅ ድረስ የሚጮህበት ምክንያት? እንዴ ስንት ሰዓት አጉላላል። ደግሞ እኮቻቸው ብታወጥ ቃስ አርጋችሁ ነው። እንደዚህ አታድርጉ። ስለዚህ መስጠታችሁ በጣም ጥሩ ነው። ደግሞ ደስ ይበላችሁ። የሰጣችሁ ሰዎች ንገራችሁ፣ ደስ ይበላችሁ። ነገርኳችሁ። እኔ በዚህ የድህነት እድሜ ውስጥ ኪሴ ባዶ የሚሆነው ባልሰጠው ካለ እውነቴን ነው የምነግራችሁ፣ ከልቤ ነው የምነግራችሁ። ሞክሩት ሉና ቤታችሁ ዛሬውኑ ሞክሩ፣ ታገኛላችሁ። ይበረክታል። እንዳልኳችሁ መብዛት አይደለም መበረከት፣ ያው ያለው ነው የሚበረከት። ኪስሽ ያለው ይበረክታል። ምግብ የምትበላው ሁሉ ይበረክትልሃል። ጤና ይሆናል። ስለዚህ ይሄ ነው እና የብፁዕ አቡነ ዜናን የአባትነት አደራ ተወጡ። እዚህ አካባቢ ያላቸው እሳቸው ገብርኤል ቤተክርስቲያን 0.5 ሳንቲም አልተበደረ 1.5 ሚሊዮን ብር 0.5 ሳንቲም የነበራችሁ ሰዎች ሲሰራ እዚህ ያላቸው አሁን አንድ ሰው አንድ ሁለት ሰው አይቻልም። ስለዚህ ምስክር አይደላችሁ። ለምንድን ነው ቤተክርስቲያን ለሞርጌጅ ነው ያለ? ስንት ነው ሞርጌጅ ይሄ? ስንት ነው መላከሰ? ስንት ነው ሞርጌጅ ይሄ? ስንት ተበድራችሁ? አዲሱ ነው። አሁን ቶሎ ክፈሉት። እሱን ብድር የለም ክፈሉት። ደግሞ ታገኛላችሁ። አንድ ሰው ሌላ እንግዲህ ቤተክርስቲያን መስራት ይችላል። ተናግሬ ለበስ ቤተክርስቲያን መስራት ጥሩ ነው፣ ሁሉ ነገር ጥሩ ነው። ነገር ግን ደግሞ በልጆች መስራት የሰማችሁ ነው። ልጆቻችሁን ከብዙ አባቶች ካህናት ጋር የማልስማማው እኔ በዚህ ነው። እኔም ማምነው እነዚህ እዚህ ሀገር የተወለዱ ልጆች እምነታቸውን በሚያውቁት ቋንቋ መማር አለባቸው ነው። ምን ማለት እኮ መሰላችሁ? እነዚህ ልጆች እዚህ ሀገር ነው የተወለዱት። የሚናገሩት ቋንቋ እንግሊዘኛ ቋንቋ ነው። እምነታቸውን ያመኑትን እምነት በዚያው በሚያውቁት ቋንቋ መማር አለባቸው። ይሽ ነው የሚያስፈልግ። ነገር ግን ደግሞ እንዲህ እየተሳከር እንጂ ቋንቋቸውን ደግሞ የእኔ ቤቴ የተደናበረ ሰው የሚያስተማር የለበትም። ማስተማር ያለበት ይህ ቋንቋ እውቀት ያለው ሰው ቋንቋ ማስተማር አለበት። ልጆቹ በቋንቋ ደረጃ የሀገራቸውን ቋንቋ ደግሞ መቼስ ሚሊዮን ቋንቋ ነው ያለ ሀገራችን። የኔ ቋንቋ የእናንተ ተሰጥቶ የኔ ያልተሰጠ ፖለቲካ እንዳይሰራባችሁ ማለት ነው። ቋንቋ የሚችል ሰው በሚችለው ቋንቋ የሀገሩን ቋንቋ በቋንቋ ደረጃ ያስተምር። ነገር ግን ልጆቹ አገልግሎትም ቢሆን
አሁን ይኸውላችሁ ዲያቆኖች ናቸው። ብዙዎቹ ዲያቆኖች ምን አይነት ምን ችግር እንዳለባቸው አይታችኋል። እርግጠኛ ነኝ ይቀየሙብኛል፣ ግን ጸጉሮች ይፈንጫዋል ወይ ዲቁናን ፈልጎ ለዲቁና የሚሆነውን ኳሊፊኬሽን ካላሟላ እንዴት አድርጌ ነው ዲያቆን ልሆን የምችለው? በትክክል ደንበኛ ዲያቆን መሆን አለባቸው። ተራ ሰዎች አይደሉም፣ ዲያቆናት ናቸው። እነዚህ ዲያቆናት ጸጉራቸው መስተካከል አለበት፣ በእውቀታቸው እንቁ መሆን አለባቸው። እኔ ቤተክርስቲያንም ዲያቆን የሆነ ኤ+ ያላመጣ ተማሪ ሊሆን አይችልም፣ ዲያቆን ሊሆን አይችልም። ቤተ መቅደስ ለመግባት ኤ+ ማምጣት አለብህ። በትምህርት ቤት ጎበዝ መሆን አለብህ። ማንም ስለ ክርስቲያን ያለን። ስለዚህ ልጆቹ በእንግሊዘኛ አገልግሎት መጀመር አለበት፣ በእንግሊዘኛ ትምህርት መጀመር አለበት። ይህንን ካላዛችሁ ቤተክርስቲያኑ ባዶ ነው የሚሆነው። ነገር ከ20 ዓመት በኋላ እዚህ ቤተክርስቲያን የሚመጣ ሴት እስቲ አንድ ጥያቄ ጠይቃችሁ። ከዚህ መጀመሪያ የመጡ ሰዎች የወለዷቸው ልጆች አሁን አሉ ቤተክርስቲያን አሉ? ስለዚህ ሰዎቹም አርጅተዋል፣ ልጆቹም አልተተኩ። እነዚያ ሰዎች ቤተክርስቲያን ቢኖራቸው ንገሩኛ አሁን ባሉ ነው። ስለዚህ ልጆች በልጆቹ ላይ አደራ 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 ላለው በምን በራሳቸው ቋንቋ አስተምሯቸው አሉ። እዚህ ያይቻሉ የሚማሩ እነሱን እኛ ማሰልጠን እንችላለን። መምህራኑን እኛ ማሰልጠን እንችላለን። ልጆቹ አይገባቸውም የኛ ቋንቋ ስንተባተባቸው ነው። ትዝ ይለኛል እዚህ ገብርኤል ሞክር ነበር እናንተ ባተባለው ይገባቸዋል፣ ምንም አይላሉ። ይሻላል አሉ ከአማርኛው አሉ ከአማርኛ ይሻላል። ግን እንዴት እንግባባ እንደነበረ አውቃለሁ። ስለዚህ እነዚያ ልጆች አሁን ሸምግለው ሄደዋል ወደ ቦታ። አልጠቀማቸውም፣ አልበቃቸውም። ያ አሁን እኛ ወንድማችን እንደዚህ ዝም ብለን በእንግሊዘኛ ነው አገልግሎት የሚሰራው። የእሱ ቤተክርስቲያን ግን ቄሶቹ ተነሱብን፣ አለቆቹ ተሰብስቡ እንዳደርሳሉ። ምን አረ ልጆችን ሊያጠፋ ያጠፋው ሳለ ልጆች ብሎ ይዞ ዲያቆን ያለው ደረብ ውስጥ ገብቶ ነው የተገኘ። እኛ ጋር ናቸው ብትሏቸው ልጆች እናንተ ጋር አይሆንም። ልጆች በሚያውቁት ቋንቋ ከጓደኞቻቸው ጋር ካልተማሩ አታገኟቸውም። ይህንን አደራላችኋል። ስለዚህ ለዚህ ደግሞ ቤተክርስቲያኑ አስፈላጊ ነው። በቤተክርስቲያኑ ጋር የልጆች መማሪያ አስፈላጊ ነው። ይህንን አደራ 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 ያለው አሁን ጀምሮ ግን እናንተ ሞርጌጁን በዚህ 2 ዓመት ውስጥ መክፈል መቻላል። ደግሞ መለመን የለባቸው። ለምንድን ነው የምንለምናቸው? እናንተው ራሳችሁ። ምክንያቱም ስጡ ይሰጣችኋል። እግዚአብሔር ከእናንተ ጋር ሰጣችሁትን እግዚአብሔር ይባርካችሁ፣ በረከት ይጎብኛችሁ። በእውነቱ እግዚአብሔር በጸጋው ያብዛችሁ። እናንተ መምህራን እዚህ እንደው በእውነት በጣም ነው እንዴት አይነት የበረከት ጊዜ ነው። በቃ ቤተክርስቲያን ሞልቷል። አሁን ግን እንደገና አሁን መጠንከር አለ። ኦርቶዶክስ በእንግሊዝኛ ቋንቋ ብትጠቀም የኢትዮጵያ ኦርቶዶክስ ተዋሕዶ ልንገራችሁ ጠቅላላ ፈረንጁ ተጠቅልሎ ነው የሚመጣ ነገራቸው። የለም የእኛን የመሰለ አምልኮ የለም፣ የእኛን የመሰለ ቅዳሴ የለም። እናገራለሁ፣ ኮርቼ ነው የምናገረው። ምክንያቱም አባቶቻችን ያስቀምጡልን ስለዋል። ለዚህ ሁላችን ከላይ እስከታይ መስራት አለበት። አምላካችን እግዚአብሔር በምሕረቱ በቸርነቱ ይጎብኘን። እናታችን የቅድስት ድንግል ማርያም የእናትነት ፍቅር አይለየን። አሜን። አቡነ ዘበሰማያት ብፁዕ አባታችን እግዚአብሔር አምላክ እድሜ በጸጋ ይጠብቅልን፣ ቃልዎት ያሰማልን። ሁላችሁም አረፍ በሉ አንድ አፍታ። ታቦተ ሕጉ ከመንበረ ክብሩ ይወጣል። ከዚያ በፊት